የንፋሱ ሽውታ ይሰማችኋል? ቀጠሮ የማያስፈልገው በጀብዱ የተሞላ ጉዞ። ባህሉን አድምጡት፣ ምድሩን ስሙት፣ ያልታየውን ለማየት ይጓዙ። ጥቂቶች ብቻ እግራቸው ወደ ረገጠበት ረቂቅ ምድር። አሁን ህልሞውን ያድርጉ። በተፈጥሮ ማንነት የተቃኘ ልክ እንደ ቤቶ የሚሰማውት እንግዳ ተቀባይነት። የወተት ጽዋ በመቀባበል የሚገለጸው ከትውልድ ትውልድ የተላለፈው የአክብሮት ባህል። በባህላዊ ውዝዋዜና ጭፈራው ከህይወታቸው ጋር መዋሃድ። መንገዱ ወደ ሻበሌ ሪዞርት ይመራውታል። ከተፈጥሮ ጋር እንዲዋሃድ ታስቦ የተነደፈ ቅርጹን ከቀደመው ምድር የተዋሰ ድንቅ የጥበብ ውጤት። እዚህ እውነተኛነት ከባህል ጋር በአንድነት ይገኛሉ። በጥንቃቄ የተሰሩ ውብ ክፍሎች፣ ከማህበረሰቡ ህይወት ጋር የተዋሃዱ ተሞክሮዎች፣ ለዘመናዊ ጎብኚ የሚመጥኑ ምቹ አገልግሎቶች። ይህ የነገን ተስፋ ከዛሬ ጋር አጣምሮ የተመሰረተው የገበታ ለትውልድ አንድ አካል ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ግንባር ቀደም መሪነት የተጠነሰሰው ምድራችንን ጠብቆ ለማቆየት በቀረበው ሀገራዊ ጥሪ በትውልድ ቅብብሎሽ ማንነታችን የሚከበርበትና የሚጠበቅበት ነው። ተፈጥሮን፣ ባህልን፣ ምቾትን በአንድነት የሚያገኙበት ሻበሌ ሪዞርት ገና ብዙ ይታያል።